ከሀገር መፈናቀል ምንም የማይመስላችሁ ለጥቦተኝ ኧረ እባካችሁ አጥምቁን፣ ኧረ እባካችሁ መምሩን። ቤተክርስቲያን እኮ እየተናወጠች ነው። መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽን ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረ፣ ደረጃችን እዚህ ነበር። እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረ። እንደ ኢትዮጵያ እኮ እግዚአብሔር ስለሚጠብቀን ክርስቲያኑ ምን ያሰራኑ በደል አለ? ምን ያሰራኑ ክፋት? ኦርቶዶክስ ተዋህዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው። ሀገራችን እያያችኋት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ህፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናቸው ህፃናት የታገቱ ብር የጠየቅን አይደለም፣ ሰው እየሞት አይደለም። ኦርቶዶክሳዊ ክርስቲያን ሆነን ቤተ ክርስቲያን ነፍስ አውቀን ከመጣን ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾመን። ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን። ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን። ሰላም እኮ ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ እረፍት የለማ ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ የሚሉት መሸታ ቤት እኮ እንደዚህ መሰከሩ። ሳተውሎታል እኮ ሞቅ ብሎታል ያለ ቦታው ቄስ እኮ ነበር እኮ። እነዛ ሰዎች አንተን ይሰብካሉ። ለስሙ የሰንበት ተማሪ ነህ፣ ለስሙ ዘማሪ ነበርሽ፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። አንተ ግን ዝቅ ሲያደርግህ ወደ ጫተራ ዝቅ ሲያደርግሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ የሆነች ቀን ጨጓራችን እንዲህ ስታምስን የታለቅ ሆስፒታል እኮ ምንሄድ ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክስጅን እንዳለ ብታዩ ኖሮ፣ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚል እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲጓለን። ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን የሆኑ ችግር የሚገጠመው እግዚአብሔር የሰው እጥረት የመላእክ እጥረት የለም። የምናገለግለው ለጥቅማችን